ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ሆይ? ዛሬ የቤት እንስሳት የዱር እንስሳት አለበት ቦታ ፓርክ አብረን ሄደና እንጎበኝ። እንግዲህ እዚህ የምታያቸው ዝንጀሮዎች ናቸው። በጣም ደስ ይላሉ፣ ይጫወታሉ፣ ይቀማመላሉ ምናምን። እኔ በህይወቴ በአካል አይቻቸው መለቀን ለመጀመሪያ ጊዜ ነው ያየኋቸው ያለሁት። እነዚህ ዝንጀሮ ናቸው፣ ሴትም ወንድም አሉ። ይሄ ደግሞ የት ሀገር እንደሚገኙ አብዛኛው የሚታይበት ቦታ ነው አገሩ ምናምን። እዚህ ጋር ዝንጀሮ ናቸው። እነዚህም በጣም ሰው ይቀርባሉ ማለት ነው፣ ግን በመስታወት ነው የታጠረባቸው። መግባት አይቻልም፣ በመስታወት ነው እየቀረጽን ያለና። ይሄ ደግሞ በአረበኛ ተጽፏል፣ ግን በእኛ ሀገር ምንድን ነብር ነው የሚባለው። ተኝቷል። ለመጀመሪያ ጊዜ ሳይሆን ሁለት ናቸው ተኝተዋል። በጣም የሚያስፈሩት። ቢስሚላህ። ይህም ሌላ እንስሳ ነብር አይደለም፣ ግን ሌላ እንስሳ ነው። የተለየ ከለር የተለየ መልክ ነው ያለው። በጣም የሚያስፈሩት። እዚህ ጋር ጃርት ነው ያያችሁት። ጃርት እቺ ድመት ናት። ቀይ ቀበሮቹን አላወኳትም። እዚህ ጋር ደግሞ እቺ ናት ቀይ ቀበሮ የምትመስለው። እቺ ናት ግን በጣም ትንሽ ናት። እዚህ ጋር ጃርት ነው። ጃርት ነው የት ሀገር እንደሚገኝ ሁሉ ነገር ዝርዝር ተጽፏል እዚህ በአረበኛም በእንግሊዘኛ። ይችም ወፍ አላቃትም እንግዲህ። እዚህ ጋር ደግሞ የዱር እንስሳቶች ናቸው የሚገኙት። በጣም ረጃጅም ናቸው። ስማቸውን ግን አላወቅኩትም። ውጭ ላይ ነው ያሉት። እንደዚህ የዱር እንስሳት ባህር ላይ ውሃ ላይ ምናምን የሚኖሩ ናቸው። በጣም ብዙ አይነት እንስሳ አለ። እኔ ስማቸውን ማላቃቸው፣ እኔ በህይወቴ አይቻቸው ማላቀው። ኢትዮጵያ ውስጥ እንደውም እንደዚህ አይነት እንስሳ ብዛት አለ ይመስለኛል። ሰሜን ተራራ ምናምን አካባቢ ያው ህብረተሰብ ላይ ተምረናል፣ ግን አላውቅም እስካሁን በደንብ ስለ ህብረተሰብ። እነዚህ ደግሞ ወፎች ናቸው። የዱር እንስሳት ነው አይደል? ወፍ ልክ እንደሚኖሪያቸው አድርገው ነው የሰሩላቸው። ዛፍ አለ ምናምን በቃ እንደሚፈልጉት። የተለየ አይነት ከለር፣ የተለየ አይነት መልክ ያላቸው ወፎች አራዊቶች ናቸው። በጣም የሚገርም ነው። አይጥ ሁሉ አለ ለጉብኝት የተቀመጠ ማለት ነው። አይጥ ለጉብኝት በካሜራ ነው ግን ማየት የምንችለው። መጨረሻ ላይ ያሳያቸዋል አይጧን ማለት ነው። በአካል በቪዲዮ ለመቅረጽ አይመችም። በካሜራ ያሳዩናል፣ እናያታለን ማለት ነው መጨረሻ ላይ። በጣም ብዙ የሚያስፈሩ እንስሳቶች አሉ፣ የሚያስገርሙ በቃ አለ። እንደዚህ አይነት እንስሳ የሚያስብሉ እንስሶችም አሉ። በጣም የሚገርም ነው። እኛ ሀገር አሁን እነዚህን ሰብስበው ለጉብኝት ማቅረብ ብናቀርብ የሚጎበኛቸው ይኖራል፣ ግን ተአምር እኮ ነው። እቺ ኤሊ ነች። ኤሊ ዋለች። እሷም እዚህ ዋኘች ነው። በእንክብካቤ ተይዘዋል። የገቢ ምንጭ አድርገዋቸዋል። እናቴ አሳዎች፣ ኤሊዎች በአንድ ነው ተስማምተው እየኖሩ ያሉት። ያው እዚህ ጋር እኔ በነገራችን ላይ ልጅ ይዤ ነው አብሬ ሄጄ ጎበኙት። እና በአንድ እጄ እየቀረጽኩ በአንድ እጄ ልጅ ይዤ ስለሆነ በደንብ ጽራት ያለው ይመስለኛል። ቪዲዮ እንደምታዩት ነው እንግዲህ ይንቀጠቀጣል ምናምን። በጣም ደስ ይላሉ እነዚህ አሳዎቹ ምናምን። ይበሉ አይበሉ አይዶን ነው በስ የሚበሉ አይመስለኝም። እዚህ ጋር እንግዲህ የሚያፈራ ሰው መውጣት አለበት። በጣም የሚያስፈራው። እኔ ግን አላቅም፣ በሰዓቱ አልፈራውም። እንቋቁሪት ሁሉ አለች። እንቋቁሪት እርዝመቱን አትጠይቁኝ። ከለሩ የተለያየ ከለር እርዝመቱ ቢስሚላ
ይቺ ነች አይጧ እንግዲህ እቻት አይጧ በካሜራን አሳዩን አየናት። ለማየት ስለማየት ይቻላል ማለት ነው። ያኔ አትቆምም ሆነ ቦታ ይመስለኛል። እዩልኝ ይሄንን እባብ